ማጋተኔ እዚህ ሆኜ ማለት ነው ከታተልሻለሁና የሆነ ሰዓት ላይ ስራ አጥቼ አንቺ ቤት ማለት እኔ ቤት ገዝታ አስገብቼ ኢትዮጵያ መምጣት የምትፈልጉ ይደላላሉ ብያለሁ። አይደለም ሀብዬ፣ እንደዛ ሳይሆን በኮሜንት ነው ማቃት። አንቺ ቤት ብለሽ የኔን ስም ማንሳት የምትችይው ልጅቷን እኔ ሳስተዋውቃት እኔ ገዝታ አስገብቼ ፎሎ አርጓት ደላላ ናት ብዬ ስል ብቻ ነው። ኮሜንት ላይ 1 ሚሊዮን ህዝብ አለ። እኔ ምን አገባኝ ኮሜንት ላይ ለተዋወቅሽው ሰው አንቺ ቤት ምትይኝ? እሺ ሀብዬ፣ አንቺ ቤት አትበይኝ። ኦኬ፣ የኔ ስም እኔ ኃላፊነት የምወስደው እኔ አምጥቼ ላስተዋወቅኩሽ ሰው ብቻ ነው። ስለዚህ አንቺ አምጥተሽ ስላስተዋወቅሻት አንቺ ኃላፊነቱን መውሰድ አለብሽ። ለ50,000 አሁን ንገሪን፣ እንቀጥላለን። እሺ አውዬ እና ልጅቷን ይኸውልሽ ማቃት እንደዚህ ባጓ እንትን ነው ይሻሉና ወስዳለሁ ምናምን ነገር እኔን ሁላ ስራ አጥቼ አስገቢ ምናምን ነገር ብያት እሺ አስገባሻለሁና በቃ እንዴት ነው እንደ ጓደኛ አምኛታለሁ ማለት ነውና የሆነ ጊዜ እንደዚህ ወስዳለሁ ምናምን ነገር ስትልጅ አገናኝቻት ነበር ማለት በየዋህነት ነው። እዚህ እሷም ስደት ላይ ናት እኔም ስደት ላይ ነኝ እና አገናኝቻት ልጅቷን ጨርሳላታለች። ወራዴ እዛችኛዋን ጨርሳ ቤሩት ወስዳታለች። እና በዛ ስላመንኳት እኔ እሷ ደግሞ ጓደኛዬ ናት ለኔ አብሮ አደጌ ናት። እና ያው ያመንሽውን ሰው ድጋሚ ነው የምታምኘዋ። አንድ ያን ነገር ስላረገች ስላመንኳት ድጋሚ እሷ ስትጠይቀኝ ችግር የለውም የማምናት ልጅ አለች ብዬ አገናኘዋቸው እንድጀምርላት ማለት ነው። ከዛ ጀመረችላት። ከዛ ያው ስለማምናት እኔ ደግሞ ገና አዲስ ነው የመጣሁት ማለት ነው። ሄጄ ኢትዮጵያ እንደገና አዲስ ነው የመጣሁት ማለት ነው። ከዛ በቃ ያው ስለማምናት እኔም የሷን ፕሮሰስ እንደጀመረችላት እኔም ብር መላክ ፈልጌ ነበር። አሁን ያለሁት ሩቅ ቦታ ነኝ፣ አላውቀውም። አሁን ያለሁበት ዱባይ ማለት ነው። እና በፊት ሚልክልኝ ልጅ አቡዳቢ ነው እና ከዛ ድረስ መምጣት አይችልም ላኪልኝ ምናምን ነገር ስላት ችግር የለውም እኔ ልካለሁ ምናምን ነገር ስላለች አመንኳት። ከዛ መታ ወሰደች የኔን ብር ማለት ነው። ከዛ የኔን ብር ዝም አለችኝ ማለት ነው። ስጠይቃት ሰዎች የራሱ ማለት ነው አይተዋታል፣ እኔ ስሰጣት ማለት ነው። ልጁ ቆሞ አይተዋታል። ከዛ ሁሌ ይጠይቀኛል ላከችልኝ ሲለኝ አላከችልኝም፣ ስልኳን ስጪኝ ሲለኝ ያ ኦሬዲ የሷን ጀምራላታለች ፕሮሰሷን ማለት ነው። ስለዚህ አሁን የኔን ሲቀበልልኝ የሷን ፕሮሰስ አጉልታ አረግብኛለች። ገባሽ? ስለዚህ እኔ ደግሞ የሷ ፕሮሰስ የኔ ብር ቢበላ ይሻላል። ገባሽ? እኔን አምናችልች ጀምራለች በእኔ የኔን ብር እዚህ ጋር ለማስመለስ እንትን ብል የሷን አጉል ነው የምታረግብኝ ፕሮሰሷን ማለት ነው። ስለዚህ ግዴታ በቃ የኔ ብር ይቅር፣ በቃ የኔ ብር ከበላችሁም ትብላው። ግን እዚህ ጋር በቃ የልጅቷን ፕሮሰስ ጨርሽላት ብዬ ነው ሁሌ የምጠይቃት የነበረው ማለት ነው። ከዛ ችግር የለውም ምናምን ነገር ብላ እንትን አለች። ያው ስለማምናት እሺ ብዬ እንትን አልኩኝ። ከዛ ከሷ ጋር ማውራት ጀመሩ። ፕሮሰሷን ጀመረችና ምናምን ነገር ቪዛ ብላ ያላከችላት ወረቀት አለ ማለት ነው። ከዛ ቪዛ ነው ብላ ላከችልኝ። እኔ ደግሞ ኦሬዲ እንትን ስራ ላይም ስለሆንኩኝ ብዙም ትኩረት አላደረኩም። ከሷ ጋር ጨርሱ ምናምን ነገር ብያት ቪዛ ነው ብላ ልካላታለች። እኔ የትኬት ብር ስትል እኔ ደግሞ ብር እሷ ጋር ስላለኝ ከኔ ብር ላይ አጣጭው አልኳት ማለት ነው። ከዛ በኔ ብር አጣጩ ስላት ማለት ነው በጣም እንትን አለሽ ምናምን ነገር። ከዛ በቃ እሺ ታስገባልሻለች አልኳት፣ አስገባችላት። ከዛ በኋላ ነው ዝም ብሎ ወረቀት እንደሆነ ያወቅነው ማለት ነው። ኦሬዲ ልጅቷ እኔ ዘግታኛለች። በሴትዮዬ ስልክ ደወልኩኝ፣ አብራኝ በምትሰራኝ ስልክ ደውላለሁ። እኔን አታወራኝም። ከኔ ልቅ እሷን እያወራቻት ነው ያለችው ማለት ነው። እና አምኛት ነው ይሄን ነገር እኔ ያረኩት ማለት ነው። እኔ ብር ኦሬዲ ይቅር በቃ እኔ እዚህ ጋር ሰርቻ ያገኛለሁ። እቺ ልጅ ግን እኔ አምና እስከሆነ ድረስ መሀል ላይ ያለሁት እኔ ነኝ አቡ፣ እኔ ነኝ መሀል ላይ ያለሁት ማለት ነው። ልወቀስ የሚገባኝ እኔ አምኛት ነው እሷን ኦሬዲ እሷን ልጅ ያገናኘዋት። ማሬ መወቀስ ብትወቀሽ ወቀሳ ኪስ አይገባ። እቺ ልጅ ብሯ እንጂ አንቺው ተወቀሽ ነው እኔ ብሯን ነው የምትፈልገው እንጂ ተወቀሽ ብትወቀሽ ምን ዋጋ አለው እኮ ሀውዬ። ስለዚህ አሁን ልጅቷ ኦሬዲ ትጠራ እና ማለት ነው ማለት ለምን እንደዚህ እንዳደረገች ትናገር። እኔ ችግር የለውም እሷ እንትን ባትልም እኔ ችግር የለውም። እኔ ሰርቼም ለመክፈል ችግር የለብኝም። ሀቡ ግን ለምን ይሄን ያህል እምነት ሰጥቻት ለምን ይሄን ያህል ልትክደኝ እሷ ፈለገች?
ማሬ ይሄን ነገር ነው 2 ዓመት ሙሉ እዚህ ሳስተምር ማንንም አትመኑ እያልኩ ስናገር አንቺ ጭራሽ በኮመንት አሁን በኮመንት እንትንም ሆላንድ መሄድ የምትፈልጉ እያሉ ይጽፋሉ። እኔ ይቅርታ አድርጊኝ አላመንኩሽም። በኮመንት እንዳወቅሻት አብራችሁ የምትሰሩ ደላላ ናችሁ ብዬ ነው የማስበው። አሁንም በኮመንት አንድ ሰው ዝም ብሎ በኮመንት ላወቀው ሰው አምኖ ሰው ያገናኛል ብዬ አላስብም። በኮሚሽን አብራችሁ ነው የምትሰሩት ብዬ ነው ጭንቅላቴ። አላስመስልም ጭንቅላቴ በኮሚሽን አብራችሁ እንደምትሰሩ። እሺ አሁን እሷ ጓደኛሽ ናት አይደል? ጓደኛዬ ናት፣ አብሮ አደጌ ናት፣ የሰፈሬ ልጅ ናት፣ አብሮ አደግሽ ናት፣ የሰፈርሽ ልጅ ናት። አንቺን አምና ነው 50 ሺህ ብሩን የሰጠችው። አንቺ ለእሷ 50 ሺህ ብሩን ከፍለሽ አንቺ ከደላለዋ ጋር መጨረስ ነው ያለብሽ። ብርሽን ከደላለዋ መቀበል ነው ያለብሽ። እኮ እኔንም እኮ እንትን ብላኛለች እኮ ሀቡ፣ እኔም እኮ ተበልቻለሁ እኮ በማለት ከደላለዋ መቀበል ያለብሽ። ይቺ ልጅ አንቺን አምና ነው ለደላለዋ። ለምን አንቺ ነሽ ያገናኝሻት? አንቺ ነሽ ኮኔክሽን ያለሽ ከደላለዋ ጋር። እሷ አንቺ ዋስ ባትሆኚ አንቺን ባትተማመን ለደላለዋን ኬትም አታውቃትም፣ አምና ብሯን አትሰጣትም። ስለዚህ አንድ ሰው እኔ አንድን ሰው ሳገናኝ ገባሽ፣ ለዛ ሰው ኃላፊነት መውሰድ አለብኝ። ዋስ ሆን ሳገናኝ እተማመንበታለሁ፣ ግድ የለህም ስጥ፣ እኔ ያለው እሱ ቢክድህ እኔ ያለው ካልኩኝ ኃላፊነት መውሰድ አለብኝ። ገባሽ? አንቺ ብሯን 50 ሺህ ብሯን ከፍለሻል። ከዛ አንቺ ከደላለዋ ጋር ትጨርሻለሽ። አንቺ ደላለዋን ብሬን አምጪ ብለሽ የራስሽንም የእሷንም እንዴ ሀቡዬ፣ እኔም እኮ ተበልቻለሁ እኮ። እኔ እስኬት አምጥቼ ነው የምሰጣት 50 ሺህ ብር ሙሉ እዚህ ጋር እኮ እኔ እሷ መምጣት ስለፈለገች እኮ ያገናኙ። አንቺን ባትተማመን አትሰጥም ነበር ይቺ ሰው። አንቺን ባትተማመን አንቺ ባትኖሪ አትሰጥም ነበር ብሯን አምና ለደላለዋ። አንቺን ተማምና ነው፣ አንቺን ስላመነች ነው። እኔ አውቃታለሁ እኔ አለው ስላልሻት አንቺን አምና ነው። ስለዚህ አንድ ሰው ደግሞ አንቺን ሲተማመንብሽ ደግሞ በእምነቱ ልክ መገኘት አለብሽ። ሰው ሲክደው አንቺ ኪሳራው አንቺ ላይ ሆኖ አንቺ ተጎድሽ ለዚህች ልጅ ብሯን ከፍለሽ ከዛ አንቺ ደግሞ ከደላላዋ ጋር ካመንሻት ጋር ከተማመንሽባት ደላላ ጋር ትጨርሻለሽ። ገብቶሻል? ይሄ ነው ትክክለኛው ነገር። እኔ አንቺን የሆነ ሰው ሳገናኝሽ ግድ የለሽም አታስቢ፣ እኔ አውቃታለሁ እኔ ያለው ካልኩሽ እኔ ኃላፊነቱን መውሰድ አለብኝ። ያ ሰው እኔ ያገናኘው ሰው ብሩን ሲክድሽ እኔ ዋስ ነኝ። እኔ ኃላፊነት መውሰድ ካለበዛ አለም አገናኝ። እኔ ስንት ሰው ነው የሚጠይቀኝ ኤጀንሲ ያገናኘኝ የሚሉኝ? ለምን አላገናኝም? አምጥተው እዚህ ቢያስደፍሯቸው ቢያሰቃዩቸው ከፎቅ ላይ አምጥተው ወርውሯቸው ቢሞቱ እኔ ኃላፊነቱን ወስዳለሁ? ለዚህ ነው የህሊና ጸጸቱን ወስድላለሁ። ለዚህ ነው ማላገናኘው እንጂ ማቀው ሰው አጥቼ ነው እንዴ? እንዲህ ሰው እኮ ነው ማቀው፣ እንዲህ ኤጀንሲ እኮ ነው ማቀው። አንድ ሰው ግን ሀቢባ አገናኘችኝ የሚል ካለ ይምጣ። እንደዚህ አይነት ነገር ሪስክ አብረሻት መጠየቃችልም። ቆይ ይቅርታ እንደማም እኮ አብራ እኔ አንቺ ስታወሪ ጸጥ ቢዩት አድርጌ ነበር። አፌን ዘግቼ እየበላው ነበር። ጸጥ ብዬ እያዳመጥኩሽ ነበር። አንቺ ስታወሪ እየተከባበርን፣ እኔ ሳወራ አንቺ ዝም ትያለሽ። አንቺ ስታወሪ አፌን ዘጋለሁ። አንቺ አብረሻት የምትሰሪ ካልሆነ ቲክቶክ ኮመንት ላይ ላገኘሻት ሴት እንዴት ነው ዋስ ሆነሽ እኔ አለው ብለሽ በአንቺ ተማምና ልጅቷ 50 ሺህ ብሩን አውጥታ የምትሰጠው? አንቺ ስላለሽ አንቺን አምና የሰፈሯ ልጅ አብሮ አደጓ ጓደኛዋ ስለሆንሽ አንቺን ተማምና ያቺ ብትክደኝ እሷ አለች ለምን እኔ ያለውልሽ ብለሻታል። አንቺ ነሽ ያገናኘሻት። እንዴት ኃላፊነት ትወስጃለሽ ለማታውቂው ሰው? እውነት አንቺ ማታውቂያት ከሆነ ከዛች ጋር አብረሽ ማትሰሪ ከሆነ እንዴት ኃላፊነት ትወስጃለሽ? ኃላፊነት መውሰድሽ ደግሞ ስህተት ስለሆነ የስህተትሽ ደግሞ ዋጋ የምትከፊው የዚች ልጅ ብር ከፍለሽ አንቺ ከደላላ ዋጋ ዲል ማድረግ ማለት ነው። ገብቶሻል? እሺ አሁን ያንቺ ተራ ነው። ዝም ብላለሁ እኮ ሀቡዬ። አሁን እኮ እንዴ ማለት እኔ ስላገናኘኋት እኔ ችግር የለውም እኮ እኔ እኮ ማለት ነው ሀቡዬ ችግር የለውም። እኔ ከእሷ ጋር አብራ አደጌ ናት፣ እህቴ ማለት ናት። ገባሽ? እኔ ለእሷ ባረግላት እኔ ችግር የለብኝም። ግን እኔ የምፈልገው ማለት ነው እሷ ተጠርታ ለምን ይሄን ነገር እንዳረገች ብቻ ነው በቃ ማወቅ የምፈልገው። ሀቡዬ ገባሽ? ጥሪያት እንጠይቃታለን። ጥሪያት ሼር አድርጊላት፣ ደውይላት። ጥሪያት አንቺ ነሽ የምታውቂያት። ጥሪያት እዚህ ጋር እንጠይቃታለን። አንደኛ። ሁለተኛ ነገር ችግር የለውም ትጠራ እንጂ እከፍላለሁ እያልሽ ነው። ትከፍያታለሽ የልጅቷን ብር። አንቺ ግን የምትፈልጊው በአንዴ ሰውን እየሰራ ነው። ችግር የለውም እኔ እየሰራው ከፍላታለሁ። በአንዴ መክፈል አልችልም ሀቡዬ። እኔ እየሰራው ከፍላታለሁ። እኔ ኮንኩኝ እኔ ስላገናኘኋት ማለት ግን የኔን ብር እዚህ ጋር ተበልቷል። ለአንቺ ብርማ አንቺ ነሽ አምነሽ የሰጠሽው። እቺ ልጅ ግን እሷ አምና አይደለም አንቺን አምና ነው። ስለዚህ አንቺ ተበድረሽም ቢሆን ስጫትና ፕሮሰሱን ጨርሳ ትምጣ። ኢትዮጵያ ውስጥ ነው ያለችው፣ ችግር ላይ ናት። ኔትወርክ ራሱ ዳታ እያለቀባት ስንቴ እየነቀላት እየወረደች እየመጣች እንዳለች መምጣትና አረብ ሀገር መስራት ትፈልጋለች። ስለዚህ አንቺ ከሆነ ሰው ተበድረሽ ብሩን ብትልኪላት አትሊስት ይቺ ልጅ መጥታ እንድትሰራ ማለት ነው። አንቺ ገና ሰርተሽ እስክታጠራቅሚ አመታት እቺ ልጅ ምን ታድርግ? የት ሂድ? እንዴት ሂድ? እኔም እኮ አሁን የመጣሁት ጉዳ ነው
አሁን እኮ እኔ እሷም ታውራ ያለውን እኮ ኬዝ እኮ እሷም ታውራ ታውቃለች እኮ ይሄን ነገር እኮ አቡዬ ላውራ ነው እንዴ? እስከዛ አንቺ ሚዩት አድርገሽ ደውይላት እና ደላሏን ጥሪያት። አቡዬ አታነሳውም። አቡዬ ያኔን ስልክ ወረድ ዘግታው ከሷ ጋር ነው ግንኙነቷ እኮ አሁን እኮ እኔን እኮ አታወራኝም። አቡ ነጥብ ያዩማ የኔ ብር ነበረባት። ቆይ አንዴ የኔ ብር ነበረባት ከኔ ብር ጋር ይንጣጣ ስላት ደበራት። በቃ ስጫት አልኩኝ አለች። ኮመንቴን እዩ። ይንጣጣ ኦኬ። ስክሪን ሪከርድ ማየት ይችላሉ። ላይቭ ሪከርዱ ይታያል። ያንቺ ብር የሚንጣጣው አብራችሁ ካልሰራችሁ ከአንቺ ብር ጋር የሚንጣጣው ምንድን ነው? ይኸውልሽ እኔና ጀሙ ማለት ነው ብር የለኝም የትኬት ብር ስታስጨንቃት የትኬት ብር የለኝም ስትል ጀሙ ምን አለችኝ? በቃ ሄማ እኔና እሷ ነን የተነጋገርነው እኔና ጀሙ ማለት ነው። የኔን ብር ኦልሬዲ አሰጠኝም። ስለዚህ ይጣጣ በቃ ተባብለን እኔና እሷ ነን ያወራነው። እኔና ጀሙ ነን ያወራነው ከልጅቷ ጋር አይደለም። እኔና እሷ ነን ያወራነው ማለት ነው። ተረዳሽኛ? እኔና እሷ ነን እንጂ ከልጅቷ ጋር አይደለም አልኳት ልጅቷን ማለት ነው። ኦልሬዲ የምትመልስልኝን እንዳለ ስክሪንሾት እየመታው ነው እኔ ለጀሙ ልክላት ማለት ነው። ቮይሷንም የምትልክልኝን ቮይስ እየላኩላት ነው። አሁን ጭራሹ ነው እኔ እንደዛ እሷን በአንቺ ስልክ ብሎክ ካረገች አብሮሽ የሚሰራም በመዳምሽን በማንም ደውይላትና ጥሪያት አንዴ እንፈልጋታለን። ጀሙ ከዘጋሽብን ቆይ ማሬ ስልክ አታነሳም ብለሽ መንገዱን ከዘጋሽብን በምን እንድንጠራት ነው? በሯን እንድንዳንኳኳ ነው? በምን መንገድ እንድንጠራልሽ ነው? ትጠራና ትጠያቅ ደላሏ የምትይኝ አልገባኝም። የኔ ስልክ እኮ አታነሳም እኮ በመዳምሽ ስልክ ወይም በጎረቤትሽ ወይም በጓደኛሽ በሌላ ሰው ስልክ ደውይላት እያልኩሽ እኮ ነው። ያንቺን ስልክ አታነሳም። በሌላ ሰው ስልክ ሁለት እኮ ነው ያለው ሀቡዬ፣ ሁለት ነው። በማዳቢ ሞከርኩላት፣ አብረን በምትሰራው ሞከርኩላት። ኦልሬዲ አታነሳውም፣ ጭራሹን አታነሳውም። አሁን እኮ እኔን አታወራኝም እኮ ሀቡ፣ እኔ አታወራኝም። የምታወራው እሷን ነው። ለእሷ ማታነሳላትም ላኪ ቁጥሯን እሷን ታወራታለች እኮ ሀቡ። እኔ ነው ማታወራኝ እኮ እኔ ዘግታኛለች። እሷን ግን ታወራታለች እኮ ሀቡ እኮ ከአንቺ ጋር በገንዘብ አልተስማማችሁማ። እሺ ማሬ ጆይ ማን ነው ስምሽ? ጆያ ወይ ሀቡ? ጀሚላ ጆያ። እሺ ጀሚላ ደውይላት ደላላዋንና ጥሪያት። አትገባልኝማ። አትገባም እኮ ሀቡዬ አትገባም። እና ቤቷን ሎኬሽን ስጡኝና ቤቷ ሊሄዳ እና እንዴት ላናግርላችሁ? ደውሎ አትገባልንም። ደውሎ እኔም እሱን ነው የምለው። እኔም እኮ እሱን ነው የምለው። አሁን እሷ ተደውሎላት ማትመልስ ከሆነ በምን እንደምናገኛት አላውቅም። እኔ አሁን እያልኳት ያለው ሄማን ማለት ነው እራሷ አድራሻውን ቦታ ሄደሽ ተቀበያት ነው እያልኳት ያለው። ሄዳ ትቀበል። ለአንቺ ብርሽን ትክፈልሽ፣ የእሷን ብር ሄዳ በአካል ትቀበል። አሁን እንደዛ ባይነኝ። ምክንያቱም አትመልስም። እኔም አሁን የምትመልሰው ከ3 ቀን ከ2 ቀን በኋላ የጻፍኩላትን ከ3 ቀን በቃ ነው እንደምትለው ትክክለኛ ነገር አትናገርም። በቃ ልጅቷ ትደባበቃለች። ቲክቶክ ራሱ የላትም፣ ቢኖራትም አናውቀውም ስሟን። እና እኔ ያው ከስልኳ ውጪ ምንም ነገር አድራሻዋ የለኝም። ሌላ ነጥብ። ቲክቶክ ስሟን አናውቀውም። የተዋወቁት እኮ በቲክቶክ እኮ ነው። አዎ እኔ አላውቀውም። አልነገረችም። ከቲክቶክ ውጪ ማለት ነው። በቃ ዋትስአፕ ላይ እኔ ይኸውልሽ የጀመረችላት የጨረሰችላት ልጅ አለች አቡ፣ የወሰደቻት ቤይሩት አለች። የጀመረችላት የጨረሰችላት ልጅ አለች። ማን አንቺ አገናኝተሻት? ቤይሩት እኔ አገናኝቻት ነው። ስለዚህ አንቺ ከእሷ ጋር አብረሽ ነው የምትሰሪው። እኔ አልሰራም ሀቡዬ። እኔ ምንም ከደላላ ጋር አብራ እየሰራች መታ እዚህ ቤት እርዳታዬን ጠይቃ እኔ ደላላውን ሳናግረው ልጆቹን ለማዳን ፎቶውን ለጥፌ ነው ቪዲዮ ምሰራልክ። እነዚህ ልጆች ካልተውኳቸው ስል አብረው እንደሚሰሩና የተከፋፈሉበትን ደረሰኝ ብር ላከልኝ። ከደላላ ጋር አብራችሁ ትሰራላችሁ። የሆነ ችግር ሲገጥማችሁ ችግር የለም ሀቡዬ፣ ትምጣና እሷ ጥሪያት አናግርልሽ። ስልኳን ልጻፍ ያሉት ስልኳን መጻፍ፣ ስልኳንም ጻፊ። በተለያየ በጎረቤትም ሄደሽ አንኳክተሽ ደውይላት። በማንኛውም መንገድ ደውይላት። ትምጣችሁ ይደላላ እዚህ። ይቺ ልጅ ኢትዮጵያ ውስጥ ስልኳን ልጻፍ። ኢትዮጵያ ውስጥ ለሚኖር ሰው 5000 ብር ይከፍላል። ምን ጻፊም ደዊም በምንም አድርገሽ ልጅቷን አምጫት ነው እያልኩሽ ያለሁት። ደላላዋን እዚህ ጋር አምጫት። ይቺ ልጅ ኢትዮጵያ ውስጥ ልጻፍና ኮሜንታተሮች እንትን ይበሏት
ይሞክሩላት። እኔ እኮ አታነሳልኝም ሀቡ። እኔ እኮ ስለጨነቀኝ ስፒከር አድርገሽ ደውይ እንስማ እንደማታነሳ። ስፒከር አድርገሽ ደውይና እንደማታነሳ እንስማ። ስፒከር አድርጊና ደውይ በሌላኛው ስልክ። ለምን በፊት በምታውቃት ቲክቶክ ለምን አገባላትም? ቲክቶክ ላይ የተገናኘ ነው ብላኝ የለ? አዎ እኮ ቲክቶክን አምጪልን፣ አሳይን። አንዴ በቲክቶክ ነው የተዋወቅነው እዚህ ቤት ኮመንት ላይ አንዴ እንትን አላቃትም። እንደዚህ ከደላላ ጋር በኮሚሽን አብራችሁ ትሰራላችሁ፣ የሰው ብር ታስበላላችሁ፣ ሰው ታስመጣላችሁ፣ ታሳግታላችሁ፣ ታስደፍራላችሁ፣ ታስደበድባላችሁ። ችግር ላይ ሲወድቁ እነዛ ሰዎች እኔ አላቃትም፣ ለመተባበር ነው ያመጣዋት። እንደ ቃል ነፍሷን ይማረው። እንደ ትናንት ነው ስትረስ፣ ጭንቀት ሲበዛባቸው ራሳቸውን ከፎቅ ላይ ወርውሮ ይሞታሉ። ከዛ ያመጣቸው ሰው ሲጠይቅ እኔ ደላላ አይደለሁም በትብብር ነው ያመጣኋቸው፣ እኔ ደላላ አይደለሁም፣ እኔ በትብብር ነው ለማገዝ ነው። ኧረ እባካችሁ ሞኛችሁን ሄዳችሁ እዛ ፈልጉ። ሀቡ መጀመሪያ ሄማንን በልታታለች እኮ። ለምን የጆያን ብር ሰጠቻት እኮ ጠይቂልኝ። እሱ አዎ ትክክል። መጀመሪያ ያንቺን ብር ከበላችሽ ልጅቷ ብር እንደምትበላ ካወቅሽ ለምንድን ነው ይቺ ልጅ የምታገናኘት? አንድ ነጥብ። በጣም ብዙ ነጥቦች ውሸቶች ተይዘዋል። በቲክቶክ ተዋውቀው በቲክቶክ አናውቀው። ኢትዮጵያ ውስጥ ለሚኖር ሰው 50 ሺህ ብር እጅግ በጣም ትልቅ ብር እኮ ነው። ታውቃላችሁ? ደግሞ ብታይ እውነት የኔ አይደለም ብሩ፣ ወላሂ ከሰው ተበዳድሬ ነበረ ብሩን የከፈልኳት ማለት ነው። እና ብቻ አላህ ነው የሚያውቀው። አይ እሷ ኔትወርክ ነቅሏት ነው መሰለኝ ትመጣለች። ሄማን ነው ስል ስማ አስገባት ሞዴሬተሮች ድጋሚ እንደውልላታለን። ሪምሻም አለች መስመር ስልክ ትደውልልኛለች። እንጠራታለን፣ እንጠይቃታለን ደላላዋን። አይ ፊሊንግ የሚለኝ አብረው ነው የሚሰሩት ከደላላዋ ጋር። ስለዚህ መክፈል ያለባት አንቺ እሷን ተማምነሽ ነው አይደለ የሰጠሽው? ማን ነበር አሁን ሞተር የሰጠኝ? ማን ነበር አሁን ሞተር የሰጠኝ? ስም ጠርቼ ላምሳል። አትላስ ቴንክ ዩ ሶ ማች። ቴንክ ዩ አትላስ፣ ቴንክ ዩ ሶ ማች። እንትን ሀቡ ስሞክርላት በመሀል ወጥቼ ነው ማለት ነው። እና አታነሳ እኮ ስልኳን ሪምሻ ሱቅ ውስጥ ነሽ? እሺ አንዴ ስልክ እንድትደውይልኝ ፈልጌ ነበር ማሬ። እዚህ ጋር ስፒከር አድርገሽ በዛኛው ስልክ ልምጣና በዚህ ስልክ ደውልሻለሁ። በዛኛው ነይና ደውይልኝ። ላኪልኝ ዋትስአፕ ላይ ቁጥሯን ላኪ ለሶፊ። ከስር ላለችው ሶፊዬ ቁጥሯን ላኪ። አስቴር አላይ ዱባይ። እሺ ቆይ አስቴር ዱባይ ሌላ አውጣው ፎቶ አድርጊያትና በኢንቦክስ እና እንትን ልበልልሽ። ዛሬ ደግሞ ቤቱ አሁን በሚደወለው ቁጥር አታንሺ ብለሻት ከሆነ ደውለሽ እናያለን። ፊራ ዱባይ ወርደሽ ደውለሽ እንዳታነሺ ብለሻት መተሽ ከሆነ እናያለን። በዚህ ኑሮ በኢትዮጵያ ኑሮ ዱባይ ለመምጣት ለመስራት እንዲያልፍላ ቤይሩት ነበር ልትሄጂ የነበረው ጀሚላ? ዱባይ ነው ዱባይ ነበረ ልጅ የነበረው። ስንት ሺህ ነበር የተነጋገራችሁት? ያው መጀመሪያ ሀቡ ፈታች እየጻፍሽ ነው ጀሚላ? አቤት ስንት ነበር የተነጋገራችሁት? ያው ሙሉ ክፍያ 50 ሺህ ነው ያለችኝ፣ ግን ቅድመ ክፍያ ያስገባውላት 40 ሺህ ነው። ከዛ በኋላ ትኬትሽ ሊወጣ ግዴታ ሙሉ መክፈል። በቃ እኔ ሙሉ ክፍያ ነው የጠየቀኝ። ሙሉ ክፍያ 50 ሺህ ብር ከፍለሽ መዳም ቤት በኮንትራክት ዱባይ ልታመጣሽ ነው አገናኝተሽ ተነጋገራችሁ። ከዛ አሁን 50 ሺህ ቀለጠ። የውሸት ቪዛ ላከችልሽ። የውሸት ቪዛ ላከችልኝ። ቪዛ ነው ብላ የውሸት ቪዛ። ይሄ እኮ ትልቅ ማጭበርበር ወንጀል። ይሄ ውሸት ወንጀለኝነት እኮ ፎቶ አለ። እሺ ሞክሪላት ሀቡ። እኔ አብሬያት አልሰራም። ታውቀኛለች እኮ ጠንቅቃ ጀሙ እኮ እንደማመጥ ያንቺንም የደላላዋንም ፎቶ ነው ለጥፌ ቪዲዮ ምሰራው። 50 ሺህ ብር ማትሰጫት ከሆነ ያንቺን ፎቶ ለጥፌ ኤማ
አቡዬ ችግር የለውም ታውቀኛለች እኮ ጠንቅቃ እኮ ጃኑ ታውቀኛለች እኮ ነኝ ጠንቅቃ ምን አገባኝ ሰው ተከታተለ 50 እኛ ጉዳያችን ብሯ ልጅቷ ይመለሰላትና በሰላም መታ ትስራ ችግር ላይ ናት ኢትዮጵያ ውስጥ ከሰው ተበድራ ነው ይሄንን ብር ያልፍልኛል ሄጄ ሰርቼ ይለወጣለሁ ብላ 50 ሺህ ብር ተበድራ የከፈለችው ገና ለገና ጓግታ መጥቼ ሰርቼ አመጣለሁ ብላ ስለዚህ ተበድረሽም ይሁን ከዘመድ አዝማድ ከማንም ልጅቷን 50 ሺህ ብር ስጫት ከዛ አንቺ ከደላለ ዋጋ ጉዳይሽን ትጨርሻለሽ እኮ ሀብዬሽ ለኔ ጠርተሽ ጠይቂልኝሽ ለኔ ጠርተሽ ላንቺም እጠይቅልሻለሁ ደላላዋን አልፋታትም ግን መጀመሪያ እቺ ተበዳይ ናት ጀሚላ አንቺን አምና ነው አንቺን እኔን ተማምኖ አንድ ሰው የሆነ ነገር ካረጋ ኃላፊነት መውሰድ አለብኝ እኔ ላገናኘሁት ሀብዬ በመጀመሪያ ልንገርሽ እኔ እኮ አገናኘኋቸው እንጂ ሀቅ ከሆነ እኮ ብር ሲላላኩ እኔ አላውቅም እኮ ከላከች በኋላ እኮ ነው ሀብዬ ከላከች በኋላ እኮ እኔ እኮ ከዛ በኋላ እኔ ያለውልሽ አይዞሽ እኔ አምናታለሁ ከዚህ በፊት ቤሩት ሰው ልካልኛለች ብለሽ አገናኘሻት ሰው አገናኝ ለሁለተኛ ጊዜ ነው ጀሚላን ስታገናኛት ፈጣሪ ነው የሚያውቀው ለስንተኛ ጊዜ እንደሆነ ግን አንቺ ያመንሽው ግን አንድ ኧረ እግዚአብሔርን እኔ ምን ልሻለሁ ሀብዬ ወንዴ ሰማሽኝ ሄማ እኔ አላቅም ነው እንዳልሽው ብር ስልክላት አላቅም አሁን ቆይ ምን ለማድረግ እያሰብሽ ነው በደንብ ታውቂያለሽ ሁለተኛ ደግሞ እኔ አንቺን ሳልተማመን እንዴት ለሷ ብር ሰጣታለሁ አንቺን ስለተማመንኩ ነው ይሄን እኮ በደንብ አርግሽ ልቦናሽ ያቃል ልሊናሽ ያቃል በደንብ ማለት ነው እንዴ ምን ያልሽ ነው ደላላዋ ካላነሳች ደላላዋ ስልኳን ከዘጋች ተመክራ ነው ኤማ ወርዳ ደውላላት መታ ነው ወርዳ ነበር አሁን ስለዚህ ካላነሳችልን ስልኳን ከዘጋች ተመካክራችሁ ነው እንዳታነሺ ወይም ስልክሽን ዝጊ ብለሻት ነው ስለዚህ ኃላፊነቱን ትወስዳለሽ 50 ሺህ ብሯን ሰጫታለሽ ይዝችልሽ ከዛ ከደላላዋ ጋር ደግሞ እንቀጥላለን ያንቺን ብር ያልሽውን ብር የበላችሽን ብር እውነት ከበላችሽ አብራችሁ በኮሚሽን የምትሰሩ ካልሆነ ከጎንሽ እንቆማለን ደላላዋን አንፋታትም ፎቶዋን ታመጫለሽ የደላላዋን ፎቶዋን እንለጥፍላታለን እሺ አሁን ሪምዬ ደዊ ቁጥሩን ላክሽላት ለሶፊ የደላላዋን ቁጥር አላከችም ሀቡዬ ሃይ ብዬሻለሁ ሄማ ሶፊ ወደኔ ሶፊዬ ላኪ ታውቂያለሽ ነገራቶች ሁሉ በቃ ችላ በማለት ኤማ ነኝ ኤማ ወደ ሪም ቀጥታ የደላላዋን ቁጥር ላኪ ስፒከር አድርጋሪም እዚህ ጋር ትደውልልኛለች እኔ ሲም ካርድ ስለሌለኝ እሺ አቡዬ ቆይ አንዴ ልጅቷ ሽንት ቤት ገብታ ነው ስልኳ አለ ቆይ ፓስወርዱን ትክፈተኝ ጽፌዋለሁ ማለት ነው አንቺ ቆይ ጀሚላ ትልካለች ጀሚላ ለሪም ላኪ ቀጥታ ሪም እንከያትና ፎሎ አድርገሽ ላኪ ለሪም እሺ ሪም እሺ ዋትስአፕ ነው ልክላት ኢንቦክስ አትቆይ ነክተሽ ፎሎ አድርጊያታለሁ ግን አልተቀበለችኝም ሪምዬ አንዴ ተቀበያት እስከታላታለሁ ማሪ ችግር የለም ማንንም አትመኑ ቲክቶክ ላይ ያገኛችሁትን ሰው የትም ቦታ እኔ ቅርቡን ሰው የትም ቦታ ኢትዮጵያ ውስጥ ህጋዊ ኤጀንሲዎችን መንግስት ፍቃድ የሰጣቸውን ቅልቦችን የት ሄደው መጠየቅ ነውና ማህበራዊ ነበር ስሙ ቅድም ነግረውኝ ነበር እዛ ሄዳችሁ ምን ነበር ሪም ማህበራዊ ጉዳዮች ማህበራዊ ጉዳዮች ትሄዱና ማህበራዊ ጉዳዮች ሚኒስቴር ትሄዱና መንግስት ፍቃድ የሰጣቸው ህጋዊ ኤጀንሲዎችን ሊስት እንፈልጋለን ስትሉ ሊስቱን ይሰጣሉ የተመቻችሁን ኤጀንሲ መርጣችሁ ትደውሉና ቢሮአቸው ሄዳችሁ ህጋዊ መንግስት ፍቃድ የሰጣቸው መንግስት እውቅና የሰጣቸው ትሄዱና ጉዳያችሁን በህጋዊ መንገድ ጨርሳችሁ አቤት ይኸውልሽ አንድ ልጅም አለ ሊረዳን የፈለገ ለኔና ለሷ ሊረዳን የፈለገ አለ ከኔ ብር ስትወስድ የመጣ ልጅ አለ የፈለገ ለኔና ለሷ ሊረዳን የፈለገ አለ የማን ነው የሚያስተጋባው ሪምሻ ያንቺ ለምሳሌ ሚውት አድርገሽ መልሰሽ አብረን አቡዬ ያኔ መጣ ከኔ ስትወስድ ማለት ነው ብር ከኔ ስትወስድ ልጁ ነበረ ያኔ ልጅ ማለት ነው እዚህ መጀመሪያ የጀሚላ ብር መጀመሪያ ከዛ ወደ አንቺ ብር እንሄዳለን እኮ ለነገርሽ እኮ ነው ልጁ ሊረዳን እኮ ማለት ነው ኤሚዬ ቆይ አንዴ የጀሚላን ብር ካንቺ እጅ ነው እንዴ ወሰደችው ጀሚላ ወደ አንቺ ልካ ካንቺ ነው እሱ የወሰደችው እንዴ አይደለ
እና ያን ካንቺ መታ የወሰደችው የምን ብር ነው? እሷ ናት እኔ ብር ላኪልኝ ብያት ማለት ነው። መቷ ሲወስድ የሰፈር ልጅ ሹፌሩ ማለት ነው የሰፈር ልጅ ነውና ልክ እሷ አላነሳ ስትለኝ ማለት ነው ለሱ እንትን አልኩ። ከዛ ምን አልኩኝ ጀሙ ይሄንን ልጅ እናውራው ይረዳናል ብዬ የሱን ስልክ ሁላ ለሷ ሼር አድርጌላታለሁ ለጀሙ ማለት ነው እንዲተባበር እሱ ራሱ ማለት ነው እየፈለገልን ነው። ገባሽ? እሱም እየፈለገልን ነው እየተባበረ ነው። ይሄ ነገር ከኛ ጉዳይ ጋር አሁን ከምናወራው ጋር ምን ያገናኘዋል? ማለት እሱ እየፈለገ ነው። ታዲያ ምን ማለት እሱም እያገዘ ነው። እኔና እሷ እኮ እያወራን ነው። ጀሙ ለምንድን ነው እዚህ ጋር እኔ ብቻ ጥፋተኛ? ኧረ ብቻ በስመ አብ። እሺ ችግር የለም አውዬ እኔ ጥፋተኛ ነሽ አላልኩም። እኔ ችግር የደላለዋን ቲክቶክ ፕሮፋይል አሳየን። በቲክቶክ አይደል የተዋወቃችሁ? ቲክቶክ ፕሮፋይሏን አሁን ግሪን ጋላሪ አብሪና ለም ከፍላ በዋትስአፕ እኮ ነው የምናወራው እኮ እና ታዲያ ቢቆይ ቲክቶክ ላይ በእንትን እንኳን እናውራ። ፎቶዋን ራሱ ሄማ አዳምጪኝ። ቲክቶኳን እኮ አላውቀውም። ቆይቷል እኮ ሀቡ ቆይቷል እኮ። ከዛ በዋትስአፕ ነው ማውራት የጀመርነው። ቆይቷል ማለት ከዛ በቲክቶክ እኮ አናወራም። ራሱ ያልቆየውም ቲክቶክ ላይ ከመጣው እዚህ ቤት ኮመንት ላይ ነው የምትዋወቃት ብለሻል። ቆይቷል ማለት ሃው ሎንግ? ምን ያህል ጊዜ? የዱባይ ቁጥር ነው የላከችው። አረ በጣም ቆይቷል ሀቡ። አዎ ዱባይ ናት። ምን ያህል ጊዜ እንደቆየ ንገሪኝ ሄማ። እየጠበቅኩ ነው። ምን ያህል ጊዜ ነው የቆየው? አረ አመት ያልፏል ሀቡ፣ አመት ያልፏል። እኔ ገና ከመጥፋቴ ነው እና ስራ አጥቼ ቁጭ ባልኩበት ሰዓት ላይ ነው አንቺ ቤት ስገባ ኮሜንት ላይ እንደድንገት ስጽፍ ችግር የለውም ምን ያገናኝሻለሁ ስራ አለ። እንዴት ነው ቲክቶኩ የሚጠፋብሽ? እሺ አሁን ዝም በይ እናዳም ሀቡዬ። ቆይ እሺ ትምጣና ማለት ነው አንዴ ሚውት አድርጊ ከኔ ጋር ሸርክና ካለ ሚውት አድርጊ። እሺ ስሟ ማን ነው? ጀሚላ المشترك الذي تحاولون አታነሳም። እሺ ጀሚላ ለምንድን ሚውቷ የማታበራው? ጀሚላ ሚውትሽን አብሪና የደላለዋ ስማ እንደሆነ ንገሪኝ። ኤልዳና መሰለኝ። ኤልዳና አዎ ኤልዳና ነው ያለችኝ። እሺ ኤማ የደላለዋ ስም ማን ነው? ሚውት አድርገሻታል መሰለኝ። ኤማ ሚውትሽን አብሪና የደላለዋ ስም ማን እንደሆነ ንገሪኝ። المشترك الذي تحاولون ኤልዳና ነው ስሟ ሲጀመር ማለት ነው። ትቀያየራች ዩዘር በሚል እኮ ነው እኔ ማውቃት አቡ። ዩዘር በሚል ነው ማውቃት እኔ። ጥሯትና ትጠየቅ። ከዛ እኔ ሙሉ ኃላፊነት አዳምጪ። ቲክቶክ ኢንቦክስሽ ውስጥ ገቢያለሽ። ስክሮል አድርገሽ አንቺ በቀን ከ10 ሰው ጋር ማትጻጻፊ ከሆነ የዛሬ ዓመት ማለት ቅርብ ነው። ስክሮል አድርገሽ የተጻጻፋችሁትን ቁጥር የተቀያየራችሁት ታገኛለሽ። ስክሪንሾት ትልኪልኛለሽ። ያ ማረጋገጫ ነው። ቲክቶክ ላይ ለመተዋወቃችሁ የዛሬ ዓመት ለመተዋወቃችሁ ይሄንን ማስረጃ እንድታመጭልን እንፈልጋለን። አንደኛ። ሁለተኛ ነገር እኔ ቤት ከተዋወቃችሁ ይኸው 1 ዓመት እኔን ታውቂኛለሽ። እኔ ያለው ለምን አልጠፋብሽም? ለምን እሷ ጠፋችብሽ? ጊዜ ሆኖ አቡዬ አናወራም እኮ በዋትስአፕ እኮ ነው ማውራት የጀመረው። ከዛ በዋትስአፕ ነው። ከዛ በኋላ ተግባባን። እሺ በቲክቶክ ኢንቦክስ ነው አይደል ቁጥር የተቀያየራችሁት? የዛሬ ዓመት ትገቢያለሽ ሜሴጅ ውስጥ በቀን 1000 ሰው ማታወሪ ከሆነ እኮ ቅርብ ነው 1 ዓመት። በኢንቦክስ ብዙ ሰው ማታወሪ ከሆነ ቅርብ ቦታ ታገኛለሽ። ስክሮል ታደርጊና የዛሬ ዓመት ላይ አንቺ እና እሷ የተጻጻፋችሁበት ቁጥር ዋትስአፕ ቁጥር የተቀያየራችሁበት ሜሴጅ ታገኛለሽ። ያን ከፍተሽ ስክሪንሻት ትልኪልኛለሽ። እኔ ይቺ ሰው እኔን ታቀኛለች፣ ፎሎ አርጋኛለች፣ አታቀኝም ማየት ትችላለሁ። ቀኑ ኤቭሪቲንግ ያሳያል። የተጻጻፋችሁበት ላይ ዩዘርም ብትሆን የተጻጻፋችሁበት ላይ ቁጥር የተቀያየራችሁበት የዛሬ ዓመት ብለሻል። ይሄን ማረጋገጫ ታመጭልናለሽ። እሺ ወጥቼ ሊያው እንደዚህ እንዳለ ኢንቦክስ ላይ የምታመጪው ልንገርሽ። አንደኛ የደላላዋን የተጻጻፋችሁበትን የዛሬ ዓመት ስክሮል አድርገሽ ቁጭ ብለሽ ስክሮል ታደርጊና አንቺ ከሰው ጋር ማታወሪ ከሆነ ቶሎ ታገኘዋለሽ። ስክሮል አድርገሽ ስታገኛት ኦፕን አድርገሽ ስክሪንሻት ታደርጊዋለሽ። የተዋወቃችሁበት ቀን፣ የተጻጻፋችሁት ስልክ ቁጥር የተቀያየራችሁት ያ ማስረጃ ነው። አንድ። ሁለተኛ ነገር ደግሞ
የዚህች ልጅ 50 ሺህ ብር አንቺ ትከፍያትና ከዛ ለአንቺ ደግሞ ከደላላዋ ጋር ዲል እናደርጋለን። ገብቶሻል? እቺ ልጅ ሀቡዬ ባንዴ መጣል እኮ አልችልም እኮ እኔ እኮ ብያታለሁ እኮ እኔ እኮ ብያታለሁ። ተበደሪ ከየት ነው የምበደረው? ከየት ነው የምበደረው? ገና እኮ ነኝ ናት። ብትታመሚና መታከሚያ ቢያስፈልግሽ ብር ተበድረሽ ትታከሚያለሽ ነፍስሽን ለማዳን አይደል? ልክ እንደዛው እቺ ምስኪን ጀምራ የሚሰጠኝ ሰዎች ናቸው የሚሰጡኝ። ማአላቅም ማንም ዘመድ አሰሪ ከፈለግሽ ሰው 50 ሺህ ብር ተበደሪ። 50 ሺህ ብር ማለት 1000 ድርሃም ነው። ተበደሪ። ስራ አለሽ፣ ሰራተኛ ነሽ አይደለ? ካሰሪሽም ከማን እኔ እኮ ሀቡ እኔ እኮ ብያታለሁ። ልጅቷ ከካደቻት እኔ ቃስ እያልኩኝ እኔ ከፍልሻለሁ። እኔም ብር ነው እዚህ የተቀጠው ከፍልሻለሁ ብያት እኮ አውርተናል እኮ ሀቡ። ለምን ጀሞ አታወሪም? ቆይ ስትረስ እያረግሻት ነው ልጅቷን። ተረጋጊ። የሰፈር ልጅ አይደለም ታወራ እሷ እዛ እኮ አውርተናል እኮ። ለምንድን ነው እዚህ ጋር ስትመጣ እንትን የምትለው? ቆይ አንቺን ተማምና ጓደኛ የሰፈር ልጅ አብሮ አደግ ስለሆንሽ ተማምና እቺ ድሃ ከሰው ተበድራ 50 ሺህ ብር 5 ሺህ ብር የሌላት ድሃ 50 ሺህ ብር ተበድራ ስላመነችሽ ለደላላዋ አንቺ ስላገናኝሻት እኔ ያለው አታስቢ ስላልሻት ሰጠች 50 ሺህ ብሩን ቪዛ ብላ የውሸት ወረቀት ላከችላት። ከሰረች፣ ተጭበረበረች በአንቺ ምክንያት። ስለዚህ ስለ ስህተትሽ ኃላፊነቱን ወስደሽ 50 ሺህ ብሩን ተበድረሽ ስጫትና እቺ ልጅ ቀስ እያልኩ ማለት አንቺ ወራት ቀስ እያልሽ እስከምትከፊያት እቺ ልጅ ምን ትሁን? ሰርቼ ከፍላለሁ ብላ እኮ ነው የተበደረችው። መምጣት ትፈልጋለች፣ አረብ ሀገር መስራት ትፈልጋለች። ኢትዮጵያ እኮ ነው ያለችው። ዳታ ሞልታ እኮ ነው የገባችው። እዚህ ጋር እየተቆራረጠባት ስንቴ እየነቀላት ነው እንዴ? ቀስ ብዬ ከፍላታለሁ። አንቺ ቀስ ብለሽ ስትከፋይ ተሷ በራብ ትሞት እንዴ? አመነችሽ። አንቺን ተማምና አምናሽ የሆነ ሰው አንቺን ተማምኖ አንቺን አምኖ የሆነ ነገር ሲያደርግ አታስብ፣ እኔን አምነህማ አትጎዳም ብለሽ አውጥተሽ መስጠት አለብሽ። አንቺ ቢያንስ አረብ ሀገር ነው ያለሽው፣ ኢማራት ነው ያለሽው። እሷ ግን ኢትዮጵያ ውስጥ ነው ያለችው፣ በችግር ነው ያለችው። እንዴ አንቺ ጠፍተሽ ነው የምትሰሪው። ጠፍቶ የሚሰራ ሰው ኮንትራት ከሚሰራ በላይ ይከፈለዋል። አራቡዬ ኮንትራት ነኝ። አሁን ከጠፋው አላልሽም እኮ ጠፍቼ በአፉ ኢትዮጵያ ገብቼ ነው የተመለስኩት። ስለዚህ አለሽ፣ አሁን ገና አዲስ ነኝ ተመጣው በኮንትራት ጎበዝ ነሽ። አለሻ ገንዘብ ካሰርሽ ቅድሚያ ደሞዝም ተቀበይ። ምንም ብቻ 50 ሺህ ብሯን ስጫትና ትምጣች ልጅ እኮ ባንዴ አልሰጣትም፣ ግን ቀስ እያልኩኝ እኔ እሰጣታለሁ። አውርተናል እኮ ሀቡዬ፣ እኔ እና እሷ እኮ ጨርሰን እኮ አውርተናል እኮ። ግን ልጅቷ እንድትጠየቅልን እኮ ነው። ቪዲዮ ሰራለሁ። ገባሽ አይደለ? ሌሎቹ ሲጠነቅ ነው ዳታ ያስወጣኝ። ቪዲዮ ሰራለሁ። ካለበለዚያ የልጅ ብር ተበድረሽ ከማንም ክፋያት። አቡዬ ፊኒሽ እያለኝ ነው። ከየት ላምጣሻ? እኔ እኮ ራሱ ከየት ላምጣ? ታውቃለች እኮ ከየት ላምጣ? እኔ እኮ ሁለታችንም አንቺ ቤት የመጣን እኮ ልጅቷ እንድትጠየቅልን ነው። ልጅቷን እጠይቅልሻለሁ፣ የእሷን ብር ክፈያት። እኔ ደላለዋን እጠይቅልሻለሁ፣ አናግርልሻለሁ። የእሷን ብር ቅድሚያ ክፈያት። የዚህች ምስኪን ድሃ ክፈያትና ትምጣ፣ ዱባይ ትምጣና ትስራ። በህጋዊ መንገድ ህጋዊ ኤጀንሲ አናግራ በስነስርዓት መጥታ ትስራ። አንቺ እንደመጣሽው ዱባይ መጥታ መስራት ትፈልጋለች። ድሃ ናት። ተበድራ ነው 50 ሺህ ብሩን ተበድራ ነው ሰርቼ ከፍላለሁ ብላ የተቀበለችው። አንቺን ተማምና የሰፈሯ ልጅ አብሮ አደጓ ስለሆነች አምናሽ ነው 50 ሺህ ብሩን የሰጠቻት። ስለዚህ አንቺ ከደላላዋ ጋር አብረሽ የማትሰሪ ከሆነ ስጫት። ከዛ አብረሽ የማትሰሪ ከሆነ እኔ ደላላዋን አፍንጫዋን ይዤ ብሩን እቀበልልሻለሁ እኮ። እሺ ይሞከርላት ስልኳሽ። እሱን ማህናት ሞከርን እኮ 80 ጊዜ። ሪምያው ስፒከር አድርጋ ደወለች እኮ። የሆነ ሰው ወርዶ እንዳታነሺ ብሏት ነው የመጣው። አረ ሀቡዬ ይኸው ታውቃለች እኮ እንደማታወራኝ። እኔ ተኩሷ እንደምታወራ እኮ ታውቃለች። አንቺ እንዴት መጣሽ ዱባይ? በምህረት አዋጁ ማን ጨረሰልሽ ፕሮሰሱን? እኔ ሴትዮ የመታ ሸውጃት ነው ሸውጃት። ጓደኞች ያሉ እዚህና በእንትን ነው የመጣሁት እኔ። ዜማዬ አንድ ጥያቄ ልጠይቅሽ፣ አንዴ ዳታ ሳይዘጋብኝ አንዴ ልጠይቅሽ። እሺ እሺ። ዜማ ያው ሀቡ እየሰማች ማለት ነው። ጀሚላ ካርድ ልትልክልሽ ነው። ቆይ ጀሚላ አንዴ፣ አንዲት ልጅ አንዲት መልካም እህት ካርድ ልላክላት ቁጥሯን ስጡ እያለች ነው። ዳታው እንዳለሽ ካርድ ልትሞላልሽ ነው። አሚን። ቁጥርሽን ንገሪያት፣ ንገሪ ቁጥርሽን። እዚህ ጋር ያላቸው ይሙሉልሽ። ይኸው ንገሪኝ። እሺ ማ 0920 ጀሚላ 09 ተቋረጠች እንዴ ጋይስ?